ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የኔ ታሪክ በተሰኘው ታሪክ መጥቻለሁ። ፀሐይ ይባላለሁ። እኔን እናቴን ያጣኋት ገና ስትወልደኝ ነው። በዚህ የተነሳ አባቴ ብቻውን ነው ያሳደገኝ። ሆኖም ግን አባቴ አብሬ ሊቆይ የቻለው እስከ 10 ዓመቴ ድረስ ነው። እናም ከዚያም በኋላ እኔ ራሴን ለመቻል ስል በዚያን ሰዓት የሶስተኛ ክፍል ተማሪ ስለሆንኩ ከትምህርቴ በፊት ጠዋት ታክሲ ቆሞ ለሚጠብቁ ማስቲካና ሌሎች እቃዎችን እሸጣለሁ። ከዚያም መልስ ወደ ትምህርት ቤት ትምህርቴን ተምሬ ስጨርስ ጠዋት ስሰራ የነበረውን እቀጥላለሁ። እንደዚህ እያልኩኝ የትምህርት ቤት የቤት ኪራይ፣ ለምግብ ወጪ እናም ለወደፊት እያልኩ አጠራቅማለሁ። እንደዚህ እያልኩ ራሴን ለመለወጥ እየታገልኩ የ12ኛ ክፍል ውጤት መጣልኝ። ምንም እንኳን ብር እየላከ የሚያስተምረኝ ሰው ባይኖርም ይህንን ስራ እዚያ እየሰራው ለመማር ወሰንኩ። እየሰራው ስማር የተለያዩ ተማሪዎች ይስቁብኝ ነበር። ሆኖም ግን እኔ ለራሴ ነገ የኔ የምለው የኔ ታሪክ አለኝ የምጽፈው እያልኩ አበረታታ ነበር። በዚህ ሁኔታ ውስጥ ሆኜ በኢንጂነሪንግ ተምሬ የማዕረግ ተመራቂ ሆኜ ጨረስኩ። ለ3 ዓመት ተቀጥሬ ሰራው። ከዚያም አሁን የራሴ የሆነ ድርጅት አለኝ። ይህንን ሁሉ የማስብ የነበረው በግራውንድ ፕላስ ፎር ቤት ውስጥ ከአልጌ አረፍ ብዬ ነበር። ያ ሁሉ ነገር አልፎ ዛሬ በትዝታ ታሪኩ ከተመቻችሁ ላይክ፣ በጣም ከወደዳችሁት ደግሞ ፎሎ አድርጉኝ። ለብዙዎች እንዲደርስ ሼር አድርጉ። አመሰግናለሁ።